የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ወንድምና እህቶቼ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ አሁኑኑ ሰብስክራይብ አድርጉና ለሌሎች መልእክቴ እንዲደርስ ደግሞ ሼር አድርጋችሁ ጀምሩ። መጽሐፍ ቅዱሳችን እግዚአብሔር ቃል ፊልጵስዩስ ምዕራፍ 4 ከቁጥር 6 ላይ እንዲህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ወዳጆቼ፣ ጭንቀት ሁልጊዜ ሰይጣን ሰዎችን ለራሱ እንደፈለገ መጫወት ሲፈልግ በሰዎች ላይ ጭንቀትን ይለቃል። ሐዋርያው ጳውሎስ እዚህ ቦታ ላይ ሲናገር ጌታ ቅርብ ነው አለ። ጌታ ቅርብ ነው የሚለው ለየትኛው ለሚያስጨንቀን ጉዳይ፣ ለየትኛውም ከአቅማችን በላይ ለሆነው ጉዳይ፣ ለየትኛውም እኛ ላልቻልነው እኛ በከበደብን ጉዳይ ላይ ጌታ ቅርብ ነው ማለት ነው። በሁለት በኩል ነው ይህንን ቃል ምነግራችሁ። ጌታ ቅርብ ነው ማለት የመጀመሪያ ጌታ ጸሎታችንን ሊሰማ ቅርብ ነው ማለት ነው። ጸሎታችንን፣ ጩኸታችንን በእግዚአብሔር ፊት ያስቀመጥነው ልመናችንን ሊሰማ ጌታ ቅርብ ነው። ለምን አንዳንድ ጊዜ እግዚአብሔር እንደማይሰማ አድርጎ የሚያስቡ ሰዎች አሉ። እግዚአብሔር አይሰማኝም፣ ጌታ ትቶኛል፣ እኔ ነገር እንደዚህ የሆነ በዚህ ጉዳይ እንዲህ የሆንኩኝ እንዴት እግዚአብሔር ዝም አለ? ስለዚህ የኔ ጉዳይ እንደዚህ ሆኖ ከቀጠለ በቃ የኔ ጉዳይ ሊበላሽብኝ ነው፣ ጌታ ረስቶኛል የምትሉ ካላችሁ ጌታ አልረሳችሁ። ጌታ ቅርብ ነው። ሐዋርያው እንደሚናገረው ጌታ ቅርብ ነው። ጩኸታችሁን ሊሰማ፣ ጸሎታችሁን ሊሰማ፣ ልመናችሁን ሊያዳምጥ፣ ለእናንተ ጸሎት መልስ ሊሰጥ ጌታ ቅርብ ነው። ሃሌሉያ! የሚጸልይ ሰው ሁል ጊዜ አሸናፊ ነው። መጸለይ በሕይወታችሁ ውስጥ ብዙ ድሎችን የምታገኙበት ነው። ጸሎት ማለት አንድ ሰው ለውጊያ ወይም ደግሞ ለጦርነት ከመውጣቱ በፊት የሚያስፈልጉ ትጥቆችን መታጠቅ ማለት ነው። ኢየሱስ ጌታ ነው። ስለዚህ ጌታ ቅርብ ነው ሲል አንደኛ ጌታ ጸሎታችንን ሊሰማ ቅርብ ነው። ሁለተኛ ደግሞ ጌታ ሊመጣ ቅርብ ነው። የጌታ የኢየሱስ ክርስቶስ ዳግም ምጽአት ቅርብ ነው ለማለት ፈልጎ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አስታውቁ ነው የሚለው ቃሉ። ለእግዚአብሔር በጸሎት አስታውቁ፣ በምልጃ አስታውቁ፣ ከምስጋና ጋር አስታውቁ። እስካሁን ስላደረክልኝ፣ አሁን ጤና ስላለኝ፣ ስለሰጠኸኝ እድል ሁሉ አመሰግናለሁ። አሁን ደግሞ በሚያስፈልገኝ ጉዳይ ላይ ክንዲ ጣልቃ እንዲገባ ወደ አንተ እመጣለሁ ብላችሁ እግዚአብሔርን ትጸልያላችሁ ማለት ነው። ዳይ ወደ ጸሎት አሁን ከኔ ጋር እንጸልያለን። ብዙዎቻችሁ የጸሎታችሁ ጉልበት ይመለሳል፣ ይታደሳል። በሚገርም ሁኔታ የጸሎታችሁ መንፈስ ወይም ደግሞ የጸሎት መንፈስ ያገኛችኋል። ይህን ጸሎት ከኔ ጋር ስትጸልዩ ይሄ ሁል ጊዜ የማለዳን ጸሎት ወይም የሌሊትን ጸሎት አብረን ከኔ ጋር ስትጸልዩ እግዚአብሔር በሕይወታችሁ የሚያደርግላችሁን ታላላቅን ጉብኝት በሕይወታችሁ ታያላችሁ። ስለዚህ ጸልዩ ከኔ ጋር። አሁን ይሄ የማለዳ ጸሎት ነገሬን እግዚአብሔር ሆይ በፊት አመጣለሁ። የችግረኝ ጉዳይ፣ የጨነቀኝ ጉዳይ፣ ከአቅሜ በላይ የሆነውን ጉዳይ፣ እኔ ያልቻልኩትን ጉዳይ፣ ለኔ የከበደኝን ጉዳይ በሙሉ ላንተ አመጣለሁ። እግዚአብሔር አምላክ ሆይ ጣልቃ ግባ። ወደ አንተ አመጣለሁ። አንተ ቅርቤ እንደሆንክ አሁን አይቻለሁ። ቃሌ ነግሮኛል። አዎ ቅርቤ ነህ። ጩኸቴን ልትሰማ፣ ጸሎቴን ልትሰማ፣ ልመናዬን ልታዳምጥ፣ በፊት ያስቀመጥኩትን ጥያቄን መልስ ልትሰጥ ጌታ ሆይ አንተ ቅርብ ነህ ያላችሁ ጸልዩ። ራባሼ ካቶስ ሬፓላ ዳጋባሻ ዳጋቦስ ራዳጋባቺ ዳባራዶ ሎቦሮዶቦስ እጸልያለሁ በጌታ በኢየሱስ ክርስቶስ። የከበደባችሁ ነገር፣ የከበደባችሁ ሕይወት፣ የከበደባችሁ መግቢያ መውጫ ያጣችሁ ጌታ ለእናንተ ቅርብ ነው። ጩኸታችሁን ሊሰማ ቅርብ ነው። በብዙ ጭንቀት ውስጥ ያላችሁ፣ በብዙ መናወጥ ውስጥ ያላችሁ፣
በብዙ ለማን ሄጄ ላውራው? የልቤን የውስጤን ሄጄ ለማን ልናገረው? ከማን ጋር ልመካከር? ከማን ጋር ላውራ? ማንን ላማክር? ያላችሁ በብዙ አይነት ውጣ ውረድ መካከል እያለፋችሁ ያላችሁ እግዚአብሔር አምላክ እንዲህ ብሎኛል፣ ጩኸትሽን ሊሰማ፣ ልመናህን ላዳምጥ፣ መልስ ልሰጥ፣ ነገራችሁን ላስተካክል ጌታ ቅርብ ነኝ አላችሁ። ሃሌሉያ። አያችሁ፣ በምልጃ በጸሎትና በምልጃ ይላል። መጸለይና በእግዚአብሔር ፊት መንበርከክ፣ መጸለይና ምልጃ፣ እግዚአብሔር ሆይ ጣልቃ ግባ ማለት፣ እግዚአብሔርን መጸለይ መማጸን ሁል ጊዜ በህይወታችን ውስጥ አዳዲስ በረከቶችን እንድናገኝ ከሚረዱ ነገሮች አንዱ መጸለይ ነው። ሰዎች ጸሎት የሚባለውን ነገር አይወዱም፣ አይፈልጉም። ጸሎት መጸለይ አይፈልጉም። ህይወታቸው ከጸሎት ጋር ለምሳሌ በምንም አይነት ሁኔታዎች ውስጥ ሰው ከጸሎትና ከአምልኮ ምረጥ ቢባል ጸሎት አይመርጥም። ጸሎት ማለት መውለድ ነው። በቃ ማለት በእግዚአብሔር ፊት ዋጋ መክፈል፣ ስለ ትውልድ መጸለይ፣ ስለ ሌሎች መጸለይ፣ ስለ ቤተሰብ መጸለይ፣ አደራን መቀበል። ያ ስለሆነ ሰዎች ይህንን አይፈልጉም። የሚፈልጉት ሰዎች አንድ ነገር ነው። በቃ ነገሮቻቸው እንዲሰራ ይፈልጋሉ። ነገሮቻቸው መልካም እንዲሆን ይፈልጋሉ። እግዚአብሔር ነገሮቻቸው እንዲሰራላቸው ይፈልጋሉ። ነገር ግን መጸለይ ደግሞ አይፈልጉም። ይሄ ደግሞ ሊሆን የሚችል ጉዳይ አይደለም። ስንጸልይ ነው እግዚአብሔር የሚጎበኘን። ስንጸልይ ነው እግዚአብሔር የኛን ጉዳይ የሚያየው። ስንጸልይ ነው እግዚአብሔር መልስ የሚሰጠን። ሃሌሉያ። እንጸልያለን። ሃሌሉያ። እግዚአብሔር በጌታ በኢየሱስ ክርስቶስ የጸሎትን ጉልበት የበላ የጸሎትን ኃይል የበላ ማንኛውም የጠላት ኃይል በኢየሱስ ስም ይመታ። የጸሎትን አቅም የበላ መንፈስ፣ የጸሎትን ኃይል የበላ መንፈስ በጌታ በኢየሱስ ክርስቶስ ስም ባዶ ያደረገ መንፈስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አባትና አምላክ ሆይ ጣልቃ ገብተህ አዲስ ነገር እንድታደርግላቸው የሚደንቅ ያንተ ጉብኝት በህይወታቸው እንዲሆን እግዚአብሔር አምላክ ሆይ አዎ ጌታ ቅርብ ነው ብሏል ሐዋርያው። ከራሱ ከህይወቱ ያየውን ነው የተናገረው። አንተ ቅርባችን፣ አንተ ጸሎትን ልትሰማ ቅርብ ነህ። አንተ መልስ ልትሰጥ ቅርብ ነህ። አንተ ነገራችንን ልትሰራ ቅርብ ነህ። አንተ አዲስ ነገር ለማድረግ ቅርብ ነህ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። አሁን ወንድሞቼንና እህቶቼን የሚያስጨንቅና የሚዋጋቸው እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም የጠላት ውጊያ ሁሉ የከሸፈ ይሁን። ቀንና ሌሊት የሚዋጋቸው በር የሚዘጋ የሚታገል የትግል መንፈስ በጌታ በኢየሱስ ክርስቶስ ስም አሁን የተመታ ይሁን። እግዚአብሔር አምላክ ሆይ በፊትህ እንመጣለን። የሚያስደንቅ ጉብኝት፣ የሚያስደንቅ ያንተ ጣልቃ ገብነት፣ የሚያስደንቅ የተአምራት መንፈስ፣ የሚያስደንቅ የጉብኝት መንፈስ በጌታ በኢየሱስ ክርስቶስም በኃይል ይምጣ። በጌታ በኢየሱስ ክርስቶስም በኃይል ይምጣ። ጃባሃሮ ሶኮቶባስ ራባጄዳ ጋራዲጋ ላባራዲካባስ ዛባጋዳጋጄ ደበገረገደገበስ እግዚአብሔር ልመናችሁን አስታውቁ ይላል። አስታውቁ ማለት ንገሩ እያለ ነው ጌታ። አያውቅም፣ ያውቃል። ግን ማስታወቅ እንድታስታውቁ ይፈልጋል። ለሱ እንድትናገሩ ይፈልጋል። በየጊዜው እየመጣችሁ እንድትነግሩት ይፈልጋል። በየጊዜው እየመጣችሁ እንድታወሩ ይፈልጋል። ሃሌሉያ። ሮባ ሻካታባራስ ሌብራዲ ጋዛላ ባሼና ማንዳካስ ቫሃዳጋ ባጂና ሞሮኮ ሶቦዩ እጸልያለሁ በጌታ በኢየሱስ ክርስቶስም ጥያቄያችሁ ይመለስ። የጸሎታችሁን መልስ ማግኘት ይሁንላችሁ። እግዚአብሔር ጣልቃ ይግባላችሁ። ነገራችሁ የተስተካከለ ይሁን። አምላክ እግዚአብሔር መልስ ይስጣችሁ። አምላክ እግዚአብሔር የጸሎታችሁን መልስ ይስጣችሁ። አምላክ እግዚአብሔር አዲስ ነገር ያድርግላችሁ። አስታውቁ ነው ያለው። ዛሬ ጌታ ሆይ ላንተ እንናገራለን፣ ወደ አንተ እናመጣለን። የጸሎት መልስ ይምጣ። ለእህቶቼ የጸሎት መልስ፣ ለወንድሞቼ የጸሎት መልስ፣ የተጨነቁበት ጉዳይ ላይ መልስ ይምጣ። ጃባሃ ሶኮቶሮኮ ሶካባሺና ላባራካዲካ ሶኮቶኮቦስ ባስጨነቃችሁ ጉዳይ ላይ ዛሬ እጁን ጠራለሁ። በአንዳች አትጨነቁ ይላል። አስታውቁ፣ ንገሩ እንጂ በአንዳች አትጨነቁ ይላል። ንገሩ እያለ ነው ጌታ። ንገሩ፣ አውሩ። ከዛስ ሁሉን በሰዓቱና በጊዜው
መልካም አደርጋለሁ፣ አስተካክለዋለሁ፣ ድንቅ አደርጋለሁ፣ እንደገና አቆመዋለሁ እያለ ነው ጌታ። አሜን። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ በተጨነቃችሁበት ጉዳይ ላይ የጌታ እጅ መጣ። ባስጨነቃችሁ ጉዳይ ላይ የጌታ ጣልቃ ገብነት ገባ። ከአቅማችሁ በላይ በሆነ ጉዳይ ላይ የጌታ እጅ መጣ። ይጃ ባዞኮቶስ ራካዲጎ ሳባሃዳ ባሻ ዜቦሮ ኮሎዲጋዲጋ ባሼና ማንታ በኢየሱስ ክርስቶስም አስጨናቂው ወደቀ። አስጨናቂው ወደቀ። ማንኛውም አስጨናቂው ወደቀ። በአንዳች ነው የሚለው አንዳች በቤታችሁ ጉዳይ፣ በቤተሰብ ጉዳይ፣ በህይወታችሁ ጉዳይ፣ በትዳራችሁ ጉዳይ፣ በሁሉም ነገር አትጨነቁ። ለምን? በአንዳች አትጨነቁ። እግዚአብሔር ታማኝ ነው። እግዚአብሔር የሚናገር ነው፣ የሚሰራ ነው። በቃሉ ታማኝ ትክክል አምላክ ነው። ሃሌሉያ። በጌታ በኢየሱስ ክርስቶስም ጸለይኩኝ። የትኛውም የጠላት እቅድ ይመታ። የትኛውም አጀንዳ የተገለበጠ ይሁን። በቤታችሁ ላይ የወጣ አጀንዳ፣ በስራችሁ ላይ የወጣ አጀንዳ፣ በጤናችሁ ላይ የወጣ አጀንዳ፣ ወደኋላ የሚጎትታችሁ፣ የሚያስጨንቃችሁ፣ የሚታገላችሁ በጌታ በኢየሱስ ክርስቶስም አሁን የተመታ ይሁን። እግዚአብሔር ንገሩ፣ አውሩ እንጂ አትጨነቁ ብሎናል። አንጨነቅም፣ አልጨነቅም። ለምን? እረፍት አግኝቻለሁ። ለምን? ሰላም አግኝቻለሁ። ለምን? ኢየሱስን አግኝቻለሁ። ለምን? ጌታን አግኝቻለሁ። ስለዚህ አልጨነቅም፣ ግራ አልጋባም። እንዴት ልሁን፣ ወዴት ልግባ አልልም። ለምን? አባት አገኘዋ፣ ጌታ አገኘዋ፣ ንጉሥ አገኘዋ፣ ኃያል አገኘዋ፣ የሚሰማኝ የሚረዳኝን አገኘዋ። ሃሌሉያ። ዛሬ ጸልያለሁ። እግዚአብሔር መንፈስ እንዲህ እያለ ነው። አንዳንዶቻችሁ በጣም ብዙ ጊዜ ዋጋ የከፈላችሁበትን ምዕራፍ አድሰዋለሁ ይለኛል ጌታ። አድሳለሁ። ወደ ታደሱ ምዕራፎች ትገባላችሁ። ምዕራፋችሁ ይታደሳል። ህይወታችሁ ይታደሳል። ያላችሁበት ሁኔታ ይታደሳል። እንደገና ትቆማላችሁ። እንደገና ትበረታላችሁ። እንደገና እግዚአብሔር ይረዳችኋል። እንደገና ክንዱ ይደግፋችኋል። እንደገና የእግዚአብሔር ጉብኝት በህይወታችሁ ይሆናል። እንደገና ጣልቃ በህይወታችሁ ይገባል። እንደገና ነገራችሁን ያስተካክለዋል። ጃባሃራ ሰከተበስ ሮባጋሳ ካሸነሜንታ ሮቤለሬገዲጋ ሲላቫሃራባስ እግዚአብሔር መንፈስ የብዙዎቻችሁን ምርኮ እየመለሰ አያለው። የብዙዎቻችሁ ነገር እየተስተካከለ አያለው። የብዙዎቻችሁ ነገር እንደገና ሲቆም እያየው ነው። ለብዙዎቻችሁ እግዚአብሔር ጣልቃ ሲገባላችሁ እያየው ነው። ብዙዎቻችሁ በሚገርም ድልና ሞገስ ስትመላለሱ እያየው ነው። እግዚአብሔር ነገራችሁን ከወደቀበት ሲያነሳው እያየው ነው። እግዚአብሔር ለነገራችሁ ትንሣኤ ሲሰጠው እያየው ነው። እግዚአብሔር ለነገሮቻችሁ መውጣት ሲያደርግ እያየው ነው። እግዚአብሔር የእናንተን ጉዳይ እያስተካከለ እያየው ነው። እግዚአብሔር እናንተ በቃኝ አልችልም ያላችሁበት ጉዳይን እንደገና አሰማምሮ አስተካክሎ ወደ እጃችሁ ሲያስገባ እያየው ነው። ሃሌሉያ። እጸልያለሁ በጌታ በኢየሱስ ክርስቶስ በድል ትወጣላችሁ፣ በድል ትገባላችሁ። እግዚአብሔር ለህይወታችሁ ድልን ይሰጣል። ለመውጣታችሁ ድልን ይሰጣል። ለመግባታችሁ ድልን ይሰጣል። የወደቀ የሚመስለው ነገራችሁ፣ የተመታ የሚመስለው ነገራችሁ፣ የከሰረ የሚመስለው ነገራችሁ፣ አይቻልም ብላችሁ የዘጋችሁት ጉዳይ ላይ አይሆንም ብላችሁ ያስቀመጣችሁት ነገራችሁን ዛሬ እግዚአብሔር እንዲህ ብሎኛል፣ እንደገና በእግሩ ይቆማል። እንደገና ይስተካከላል። እንደገና ድል ያገኛል። እንደገና በሞገስ ይቆማል። እንደገና በኃይል ይቆማል። እንደገና እግዚአብሔር አምላክ አዲስ ነገር አደርጋለሁ አለኝ። አሸላልመዋለሁ፣ አስተካክለዋለሁ፣ አሰማምረዋለሁ። ለነገራችሁ ድልን እሰጣለሁ አለኝ ጌታ። ራሃዳጋባሼዳቦስ ራባጋሼዴኬስ ሉብራዲያ ጋዴጃና ማንታ ካራዲ ዳቦራ በጌታ በኢየሱስ ስም ጸልያለሁ። የፈተና ምዕራፍ ይብቃ። የሐዘን ምዕራፍ ይብቃ። የኪሳራ ምዕራፍ ይብቃ። የሞት ምዕራፍ ይብቃ። ያለመከናወን ምዕራፍ ይብቃ። እግዚአብሔር የተናገራችሁ ይፈጸም። ፈተና በኢየሱስ ክርስቶስ ስም ፈተናዎችን ማለፍ ይሆንላችሁ። ድል በህይወታችሁ ይሁን። መውጣት በህይወታችሁ ይሁን። መገለጥ በህይወታችሁ ይሁን። አዲስ በር ይከፈት። አዲስ ተአምራት ያገኛችሁ።
ጂባ ካራዲካ ሶላ ባራዲያባስ የሚያስጨንቃችሁ የሚዋጋችሁ በሽታ ቢሆን በጌታ በኢየሱስ ስም ይነቀል። ማጣት ቢሆን ይነቀል። ኪሳራ ቢሆን ይነቀል። ሞት ቢሆን ይነቀል። አለመከናወን ቢሆን ይነቀል። በጌታ በኢየሱስ ግራ መጋባት ቢሆን ይነቀል። አንችልም ያላችሁበት ጉዳይ ላይ ታላቅ ጉብኝት ይሁን፣ ታላቅ ተአምራት ይሁን። እጸልያለሁ ለነገራችሁ ትንሣኤ ሆነ። እጸልያለሁ ለነገራችሁ ድል ሆነ። እጸልያለሁ ለነገራችሁ መገለጥ ሆነ። እጸልያለሁ ለነገራችሁ በጌታ በኢየሱስ ክርስቶስ ስም። ጌታ ቅርብ ነው። ለናንተ ጌታ ቅርብ ነው። ጌታ ቅርብ ነው። አሜን አሜን አሜን። ጸሎትን የሚሰማ ጌታ ቅርብ ነው። ነገራችሁን የሚያስተካክል ጌታ ቅርብ ነው። ጣልቃ የሚገባ ጌታ ቅርብ ነው። አዲስ ነገር የሚያደርግ ጌታ ቅርብ ነው። ታላቅ ድል የሚሰጥ ጌታ ቅርብ ነው። የወደቀ ነገራችሁ ይነሳል። የተመታው ነገራችሁ ይስተካከላል። አይሆንም ብላችሁ ያቆማችሁት ጉዳይ፣ የዘጋችሁት ጉዳይ እግዚአብሔር ጣልቃ ሲገባው እንደገና ይስተካከላል። እንደገና ይሆናል። እንደገና ድል ያገኛል። እንደገና በእግር ይቆማል። አቤት ጌታ ኢየሱስ፣ ሃሌሉያ። ጌታ ሆይ በኢየሱስ ስም ይባረክ። እንደገና የእህቶቼ የወንድሞቼ ነገር ስለሚስተካከል፣ የአንተ ጣልቃ ገብነት በሕይወታቸው ስለሚሆን፣ የአንተ ሞገስ ስለሚያገኛቸው፣ ለነገሮቻቸው ትንሣኤ ስለሚሆን፣ ለነገሮቻቸው መውጣት ስለሚሆን፣ ለነገሮቻቸው መገለጥ ስለሚሆን፣ ለነገሮቻቸው አዲስ ተአምራት በሕይወታቸው ስለሚሆን አመሰግናለሁ። ኦራ ባሻዳ ካባሪካስ መቼ ነው እኔ እንደ ሰው ተራ የሚደርሰኝ? መቼ ነው እኔ እንደ ሰው ለምስጋና ምቆመው? መቼ ነው እኔ እንደ ሰው እግዚአብሔር ጎብኝቶኝ ለምስጋና ምቆመው የምትሉ ሰዎች አሁን እግዚአብሔር ራይት ነው በሕይወታችሁ በዘመናችሁ ታላቅ ነገር እያደረገ ነው። ታላቅ ነገር እየሆነ ነው። ታላቅ አልጨነቅም በሉ። ይህንን ሰይጣን ይስማ። አልጨነቅም፣ ግራ አልጋባም። እግዚአብሔር ረዳቴ ነው። እሱ ኃይሌ ነው። እሱ ጉልበቴ ነው። እሱ ብርታቴ ነው። እሱ ሞገሴ ነው። ለምን አልጨነቅም? አልጨነቅም። ጌታ አለኝ፣ አባት አለኝ፣ ንጉሥ አለኝ፣ ረዳት አለኝ፣ ሞገስ አለኝ። ክብሬ ኢየሱስ ነው። መገለጥ፣ መውጣት፣ መበርታት ለእኔና ለሕይወቴ ሆነ። እግዚአብሔር ያግዘኛል። እግዚአብሔር ይረዳኛል። እግዚአብሔር አምላክ ሞገሴ ነው። እግዚአብሔር አምላክ ብርታቴ ነው። እግዚአብሔር አምላክ ኃይሌ ነው። ሻባሃራኮስ ራባጋዳጋቼ ናማንቶስ ቫሃዳጋባቼ ናማንዶሎ ኮሶ ፕራዲያ ዳባያባስ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር በብዙ ድልና በብዙ ሞገስ ቤታችሁን ይጎብኝ። እግዚአብሔር በብዙ ተአምራት በቤታችሁ አዲስን ነገር ያድርግ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። 2026 ለእናንተ የመገለጥና የመውጣት ይሁንላችሁ፣ የበረከት ይሁንላችሁ። በኢየሱስ ስም እግዚአብሔር የተናገራችሁን በሙሉ የምትቀበሉበትና የምትገናኙበት ይሁንላችሁ። ማንኛውም ፈተና፣ ማንኛውም ውጊያ፣ ማንኛውም የጠላት ቀስት፣ ማንኛውም በጌታ በኢየሱስ ክርስቶስ መጥፎ አዋጅ ሁሉ በጌታ በኢየሱስ ስም የተገለበጠ ይሁን። እግዚአብሔርን የምታመሰግኑበት የምስጋና ምክንያት በቤታችሁ ይፈጠራል። በዚህ ሳምንት የምስጋና ምክንያት በቤታችሁ በዚህ ሳምንት ይፈጠራል ብሎኛል እግዚአብሔር። እግዚአብሔርን የምታመሰግኑበት ይሄ የእግዚአብሔር እጅ ነው የምትሉበት የምስጋና ምክንያት በቤታችሁ ይፈጠራል። ይህንን በቤታችሁ ታያላችሁ። በእውነት ይሄ ነቢይ ምን አለኝ በሉ። እግዚአብሔር በሕይወታችሁ ይሄንን ያደርጋል። ይሄ ሳምንት የምስጋና ሳምንታችሁ ነው። ለምን? ቃሉ ከምስጋና ጋር አስታውቁ ይለናል። እስካሁን ስላደረክልኝ፣ እስካሁን ስለሰጠኸኝ እድሜ፣ እስካሁን ስላመጣኸኝ መንገድ ሁሉ ጌታ ሆይ አመሰግንሃለሁ። ጌታ ሆይ ስም ይባረክ። አሁን ደግሞ ከዚህ በኋላ ላለው ጉዳይ ወደ አንተ ወደፊት እመጣለሁ። እባክህ ጌታ ሆይ ጣልቃ ግባልኝ። ምስጋና ላንተ ይድረስ። ስለረዳኸኝ ስላገዝከኝ ምስጋና ውዳሴ ላንተ ይሁን። ደግሞ አሁን እንድትረዳኝና እንድታግዘኝ ጸልያለሁ። ወደፊት እመጣለሁ። አንተን እጠራለሁ። አንተን እፈልጋለሁ። እርዳኝ በሉ፣ አግዘኝ በሉ።
ጣልቃ ግባልኝ በሉ። ሞገስ ሁነኝ በሉት። ሃቻ ባህራ ካሳ ላባቾ ኮሶኮቶ ሬዳ ጋባሺ ዳባራዲ አላባራዳ ባስ ሄላ ካዳጋጃ ዳባሲ ካታራባ የብዙዎቻችሁ ነገር እየተሰራ ነው ማየው። የብዙዎቻችሁ ነገር እየተስተካከለ ነው ማየው። የብዙዎቻችሁ ነገር እንደገና እየቆመ ነው ማየው። የብዙዎቻችሁ ነገር ላይ ጌታ ጣልቃ ሲገባላችሁ ነው ማየው። የብዙዎቻችሁ ነገር ላይ አዲስ ነገር ሲሆን ነው ማየው። ለብዙዎቻችሁ እግዚአብሔር ታላላቅ ድል ሲሰጥ ነው ማየው። ኢየሱስ ጌታ ነው ለዘላለም። ሃሌሉያ። አመስግኑ እግዚአብሔርን፣ አመስግኑ እግዚአብሔር። ከፍ አድርጉ እግዚአብሔርን። እግዚአብሔርን ማመስገን፣ እግዚአብሔርን ማመስገን፣ እግዚአብሔርን ማመስገን በጣም ትልቅ በረከት ነው። ጌታ ኢየሱስ ስም ይባረክ። ለእህቶቼና ለወንድሞቼ ለአንዳች እንዳይጨነቁ ስለነገርካቸው፣ በቃሊ ስለነገርከን፣ ቅርብ እንደሆንክ ደግሞ ስላወራህን እናመሰግንሃለን። የጸሎት መልስ ይመለስ። አዲስ ነገር በህይወት ይሁን። ማንኛውም በጌታ በኢየሱስ ክርስቶስም ከአቅማቸው በላይ የሆነ ነገር እግዚአብሔር አምላክ ከአቅማቸው በታች ይሁን። ለነገሮቻቸው በኢየሱስ ክርስቶስም ድል እንዲሆን ጸልያለሁ። ስለረዳህን ስላገዝከን አመሰግናለሁ። በጌታ በኢየሱስ ክርስቶስም አሜን። ጌታ ኢየሱስ ይባርካችሁ። ወንድማችሁ ነብይ አጥናፉ ነኝ። እግዚአብሔር አምላክ ከናንተ ጋር ይሁን። ይሄን ቪዲዮ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ደወል ምልክቱን ተጭናችሁ ኦል በሚለው ላይ አድርጉ። ለብዙ ጸሎት ለሚፈልጉ ወንድምና እህቶች ደግሞ ይሄንን ጸሎት ሼር ማድረጋችሁን አትርሱ። በጣም አድርጌ ወዳችኋለሁ። እግዚአብሔር ከናንተ ጋር ይሁን። በብዙ ድልና በብዙ ሞገስ እግዚአብሔር በምስጋና ያቆማችኋል አምናለሁ። ስለዚህ ጌታ ከናንተ ጋር ነው። ፈጽሞ ተባርካችኋል። ወዳችኋለሁ። ሻሎም